በህይወቴ የምደሰትበት፣ በህይወቴ የምከፋበት፣ በህይወቴ በጣም ማዝንበት፣ በህይወቴ በጣም ደስተኛ የምሆንበት ሄርሜላ እና ሄርሜላ ብቻ ናት። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ሼር አድርጉልኝ ውዶች። ቻናሌ ወድቆብኛል ታውቃላችሁ፣ በጣም እያዘንኩ ነው። ደክሜ ለፍቼ ደግሞ ቻናል ሲወድቅ በጣም ነው የሚያስጠላው ማለት ነው። ወደ ዛሬ የመጣሁበት ቪዲዮ ላይ ትናንትና ታውቃላችሁ አብርሽ እና ዳኒ እና የሆነ ልጅ ይዞት እንደጠፋ ግን አላውቀውም። ልጁ አላውቀውም፣ በነገራችን ይሄ ልጁ አላውቀውም ይዞት የጠፋ ማለት ነው። እና የሆነች ልጅ የሆነ ጥቁር እንትን በጥቁር የተመሰለ ልጅ በህይወቴ በጣም የምደሰትበት እና በህይወቴ ደስተኛ የሚያደርገኝ እና በቃ የሚረዳኝ ሰው የራሴ ማድረግ እፈልጋለሁ ትላለች የሆነች ልጅ ማለት። ከዛ አብርሃም አንስቶ ቦስት ያደርገዋል ማለት ነው። እና የአብርሃም ቦስት ያደረገው ነገር ብዙ ሰው አነጋጋሪ ሆነዋል። እውነት በእውነት ነው የምላችሁ ሄርሜላን መቼም ጥሉ አይጥላትም፣ ወድቆ አይወቅም። እና ዞሮ ዞሮ አብርሽና ሄርሜላ አብረው እንደሚሆን ደግሞ በዚህም ሰሞን ጠብቁ። ትላንትና ጀግና ዳኒ ይዞት እንደጠፋ ማለት ነው። እና ይዞት ጠፍቷል። ነገርየው በዚህ ከተካሄደ እውነት ካልተመለሰ አብርሽ ሀብሉን ያወልቁትና ምን እንደሚከሰት ምን እንደሚሆን ለማየት ለመስማት ነው የጨነቀኝ። እና አብዛኛው ቲክታከሮች የሚሉት ነገር በጣም 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 በቃ ምን ልበላችሁ፣ ዳኒ ያደረገው ነገር እጅግ በጣም ጥሩ እንደሆነ እና አብርሽን ይዞት በመጥፋቱ በጣም ትልቅ ነገር እንዳደረገ ነው እየተናገረ ያሉት። እና እኔም ደግሞ በዳኒ ላይ በጣም ደስተኛ ነኝ። ለምን በቃ ወንድሞቹ ማድረግ ያቃታቸው ለሩታ ሰራላት እና ሩታ አብዳ ነበረ እኮ አይታችኋታል። አብዳ 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 እና እሷ እኔ ያልገባኝ ነገር ፊልም እየሰሩ ይሁን ድራማ እየሰሩ ይሁን አላወቅኩኝም። ግን እኔ በትክክለኛው መንገድ ሲሄድ ትላንትና አብርሽ ሩታ ቆመህ ጠብቀኝ ብላኛለች ሲል እና ደግሞ ምንም ነገር ቢሉክ ምንም ነገር እንደዚህ አድርግ እንደዚህ ነበር ቢሉክ እንዳሰማቸው ብላ አስጠንቅቀው ነበረ ለአብርሃም ማለት ነው። እና ያ ነገር ሁሉ አቤት እንዴት ደስ እንዳለኝ የምታውቁ ማለት ነው። በነገራችን ላይ ቲክቶክ ላይ እጅግ በጣም ብዙ ነገር እየተሰሙ ነው። ነገር ግን እኔ በቃ ካሁን በኋላ ትክክለኛ ካልሆነ አልቦስትም። ለምን መሰላችሁ? አሁን ትላንትና ሀብሉ አውልቆታል ዴቭ እና ሄርሜላ የአብርሽ ሀብል አውልቀውታል ብለውኝ ነበረ ቲክቶክ ላይ ማለት ነው። እየሰማው የነበረው እንደዛ ነበረ። እና ነገር ግን ውሸት እንደሆነ ነው። ያኔ ዳኒ ያው ማታ አሳይቶናል። አንዳንድ ጊዜ የሰውን ደስታ ተመኝታችሁ ሊሆን ይችላል እና የሰውን ደስታ እንደዚህ በጉጉት የሰውን ደስታ የሚያስደስታቸው ልታደርጉትም ትችላላችሁ። እና ግን ውሸት ነው። ሀብሉ ደግሞ እርግጠኛ ነኝ በእርግጠኝነት 100% የምናገረው ነገር ማለት ነው ዛሬ ይወልቃል። ምክንያቱም ዳኒ ቀጥታ ይዞት የሚሄደው ሄርሜላ ቤት ወይም ደግሞ ወደ በቃ ሩታ ወደማታውቅበት ቤት ነው ሊደብቀው የሚችለው። ምክንያቱም ሄርሜላ ሩታ የሩታን ቤት አውቀዋለች፣ የሄርሜላን ቤት ማለት ነው። ዳኒም እንደዛው የሩታ የዳኒ ቤት ታውቃለች። ያ ስለሆነ በእርግጠኝነት እኔ ያሰብኩት ነገር ምን እንደሆነ ታውቃላችሁ? ቀጥታ ይዞት የሚጠፋ ወደ ሌላ ቦታ ነው እንጂ እርግጠኛ ነኝ ወይም የሄርሜላ ቤት ወይም ደግሞ የእሱ ቤት አይደለም፣ ወይም ደግሞ የወንድሙ ቤት አይደለም። እርግጠኛ ነኝ ወደ ሌላ ቦታ ይዞት እንደሚሄድ ማለት ነው። ይሄ 100% እርግጠኛ የሆንኩባት ነገር ነው። እና ምክንያቱም ሁለቱም ቤት ከወሰዱት እርግጠኛ ነኝ ሩታ ተከትላ እንደምትመጣ ማለት ነው። እና በጣም ደስ የሚል ባርት አለው፣ ደስ የማይልም ባርት አለው። አንዳንድ ጊዜ የሰዎችን ክፋት፣ የሰዎችን ሸረኝነት፣ የሰዎችን በቃ ምን ልበላቸው። እና እኔ ደስ ያለኝ ትላንትና አብርሽ በቃ ከነሱ ጋር አልሄድም ብሎ ይሄ ሁሉ አታግሏቸው አላወልቅም እያለ ግን ሲጀምር ማለት ነው አጥብቆ የያዘው ሀብሉ ነበር። እና ችግሩ በሀብሉ ነው። ሀብሉ ካልወለቀ በስተቀር አብርሃም ነፃ የሚወጣበትም ጊዜ የለም። ይሄ ሀብል ካልወለቀች ችግር ነው። እና
ይሄ ሀብል ደግሞ ይወልቃል። ደግሞ ዛሬ ጠብቁ። በእርግጠኝነት ዛሬ የሚያስደስት ቪዲዮ ሊኖር ይችላል ማለት ነው። እና ደስ በቃ ያው ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሌላ ነገር ምንም ነገር አልላችሁም። እወዳችኋለሁ። በተረፈ ቻናሌ ምን እንደሆነብኝ አላቅም። ምን ማድረግም እንዳለብኝ አላቅም። አንድ ሰው ማለት ነው ውዶችዬ እንገራችሁ ከፍ ብያለሁኝ አሁን አድጌያለሁ ስትሉ አውርዶ ወደ ታች ወደ ዜሮ ሲገለብጣችሁ በጣም ነው የሚሰማው፣ በጣም ነው የሚያናድደው። እኔ ትላንትና እንደውም አብቅቼ ተናድጄ አለቀስኩኝ ማለት ነው። ቻናሌ የወደቀው መቼ መሰላችሁ? ወደ 4 ቀን ሊሆነው ነው እና ይመለሳል እያልኩ ምንድን ነው ችግሩ እያልኩኝ እየሞከርኩ ነው ሲጀምር ማለት ነው ለማስተካከል፣ ግን የሚስተካከል ነገር የለም። ኢሜል ላይ የደረሰኝ ነገር የለም። ወላይ በጣም ነው ወላይ በጣም ነው ተናደድኩት። በጣም አንዳንድ ጊዜ አዎ ይከፋል። የምትደሰቱበት ጊዜ አለ፣ የሚከፋችሁ ጊዜ አለ። ግን እኔ እንደዛ ከፍቶኝ አላውቅም። ለምን በቃ እኔ ቻናሌ ብዙ ነገር አስቤበት ነበረ። እንደዚህ በእንደዚህ ሁኔታ ሰዎች ይጣሉብኝ በምን ምክንያት ይውደቅ የማውቀው ነገር የለም። እና አንዳንድ ጊዜ የሰዎችን ክፋት ሸረኝነት ራሳቸው ላይ ሳይሆን ሰዎች ላይ ሲያሳርፉብህ በጣም ነው የሚያናደው። እና እኔ በጣም ደብሮኛል ውዶች። በቃ በቻላችሁ ያቅም ሼር አድርጉልኝ ለብዙ ሰው ተደራሽነት እንዲኖረው ማለት ነው። እወዳችኋለሁ። ያበዛሁባችሁ። በሌላ ቪዲዮ እመጣለሁ።